የእግዚአብሔር ነቢይ አባቱን ይገድላል፣ እናቱን ያገባል፣ ጌታውንም ይሸጣል ሲል ትንቢት ተናግሮበት ኋላም አባቱን የገደለ እናቱንም ሚስት አድርጎ ያገባ ሰው ጌታችን መድኃኒታችን ኢየሱስ ክርስቶስ በ30 ብር አሳልፎ እንደሚሰጠው እያወቀ በመዋዕለ ስብከቱ ከክብር ያላሰነሰው ይሁዳ የገንዘብ ፍላጎቱ ይቀንስለትና ይታገስለት ዘንድ የሐዋርያት ገንዘብ ያዥ አድርጎ ሾሞት ከስርቆት ያልተመለሰና ጌታችንን እስከ መሸጥ የደረሰ ሰው ነው። ጌታችንም የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወየውለት፣ ያ ሰው ባልተወለደ ይሻለው ነበር ብሎ እርሱ ይሁዳ ባለበት ለሐዋርያት የተናገረበት አሳልፎ እንደሚሰጠው ልቡ እያወቀ ያልተመለሰ በንስሐም ያልታጠበ ሰው ነው። እንዴት ቆያችሁን ውድ የግሩማን ሚዲያ ተከታታዮች? እንደ ሁልጊዜው ይህንን ቪዲዮ መመልከት ሲጀምሩ የላይክ ምልክቷን በመጫን ይጀምሩ። እርሶም ያሉትን ሐሳብ በኮሜንት መስጫ ውስጥ ያጋሩን። ይህንን ቻናል ሰብስክራይብ በማድረግ እርሶም ቤተሰብ ይሁኑን። አዳዲስ መንፈሳዊ ግሩም ታሪኮችንና ሐሳቦችን ስንለቅ ወዲያው እንዲደርሶት የደወል ምልክቷን ይጫኑ። መልካም ቆይታ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጌታችንን አሳልፎ የሰጠው የአስቆሮቱ ይሁዳ ከ12ቱ የጌታ ደቀ መዛሙርት አንዱ ሲሆን ሌሎች ደቀ መዛሙርት ከገሊላ ሲገኙ እሱ ግን ከይሁዳ የተገኘ ነው። አስቆሮት በይሁዳ አውራጃ የሚገኝ አንድ መንደር ነው። ከጌታ እግር ስር ቁጭ ብሎ ለመማር የአብዛኞቹ ደቀ መዛሙርት ከገሊላ መምጣት የእሱ ከይሁዳ መሆን ችግር አልነበረም ነበር። አንድ በሚያደርገው በክርስቶስ አንድ ሆነዋልና የክርስቶስን መንግስት ለማገልገል የእርሱ በቁጥር ማነስ የእነርሱ በቁጥር መብዛት ሸክም አልነበረም። የይሁዳ ክህደት የመነጨው ከይሁዳነቱ አልነበረም። የይሁዳ ታላቁ ጉድለት የገንዘብ ፍቅርና ንፉግነት ነበር። የይሁዳ ሐሳቡ ከሁሉ ነገር የማትረፍን የሚቀምር ብቻ ሳይሆን ከሚያተርፈውም ለማትረፍ የሚደፍር ነው። መሸጥን እንጂ መግዛትን የማይናፍቅ ሰው ነበር። በትውፊት እንደሚታወቀው የይሁዳ ወላጅ አባት የነበረው ስምዖን ክብር ለሚገባው ለእግዚአብሔር ነቢይ ተገቢውን ክብር ሳይሰጥ በመቅረቱ ነቢዩ በጣም ተቆጥቶ የይሁዳን አባት ከዚህ ሰው የሚወለደው ልጅ አባቱን ይገድላል፣ እናቱን ያገባል፣ ጌታውን ይሸጣል ሲል ትንቢት ተናግሮበት ወደፊት ስለሚወለደው ልጅ ዕጣ ፈንታ ተናግሮ ሄደ። ትንቢቱም አልቀረም፣ ይሁዳ ተወለደ። ወላጅ እናትና አባቱ ነቢዩ የተናገረው ትንቢት እንዳይፈጸምባቸው በመስጋት የተወለደውን ሕፃኑን በሳጥን አሽገው ወደ ባህር ጣሉት። ይህም በሳጥን የታሸገ ሕፃን በባህር ላይ ተንሳፎ የጠላት ሀገር ላይ ደረሰ። በዛም የጠላት ሀገር መሪያቸው አገኘው። ያም መሪ ወርቅ ያገኘ መስሎት ወርቅ አገኘው ብሎ ወሰደው። ሳጥኑን ቢከፍተው ልጅ ሆኖ አገኘው። ይህንንም ልጅ ወስዶ አሳደገው። ያም ልጅ ይሁዳ ነበር። ይሁዳም ጦርነትን፣ ውጊያን በአግባቡ እየተማረ አደገ። በአንድ ወቅት ይሁዳ ባደገበት የጠላት ሀገርና በአባቱ ሀገር በሁለቱ ሀገሮች ጦርነት ተደረገ። በዚህም ጦርነት ላይ ይሁዳ አባቱን በጦር ሜዳ ላይ አግኝቶ ገደለው። እናቱንም ማርኮ ወስዶ አገባት። በዚህም ይሁዳ ላይ የተተነበየው ትንቢት በከፊልም ተፈጸመ። ከጊዜያት በኋላ ደግሞ እንደተባለውም ጌታውን ኢየሱስ ክርስቶስም በ30 ብር ሽጦታል። በዚህም ቀሪው ትንቢት ተፈጽሟል። ይሁዳ ምንም እንኳን ሳያውቀው ቢሆንም አባቱን ገድሎ እናቱን ሚስት አድርጎ አግብቶ ይኖር ከነበረበት ሕይወት የመጣ ከጌታ ደቀ መዛሙሮች ውስጥ አንዱ ነበር። ጌታችንም የይሁዳን ንስሐውን ተቀብሎ ወደፊት እርሱንም እንደሚሸጠው እያወቀ እርሱን ከሐዋርያት ውስጥ አንዱ እናቱንም ከቅዱሳን አንስት ውስጥ አንዱ አድርጎ ደምሯቸዋል። ጌታችን ይሁዳን ከሐዋርያት እንደ አንዱ የመረጠበት ምስጢር እጅግ ትልቅ ነው። ይህም ብዙ ጉዳዮችን የሚያስተምረን ነው። ጌታችን ለሚመለሱት ሁሉ እውነተኛ መሐሪ መሆኑን ያሳያል። በተመለሰበት ጊዜ ፈጽሞ ይቅር ብሎ ወደ ማኅበረ ሐዋርያት ማምጣቱ ፍጹም ፍቅሩንና ለተልእኮ የሚመረጠውን ሰው ተንሳኤ መሆኑን ያሳያል። ጌታችን ድንግላዊውን ዮሐንስን ብቻ አልመረጠም። ይህ እንግዲህ የሐዲስ ኪዳኗ ቤተ ክርስቲያን እውነተኛ ተንሳኤያን ለቅድስና የሚያበቃ የጽድቅ በር መክፈቷን የሚያውጅ ነበር። በዚህም የጌታችን ፍጹም ይቅርታና የምርጫውን ፍጹምነት እንማርበታለን። ከዚሁ ጋር ተያይዞም ጌታችን ምንም አምላክ በመሆኑ የነገውን የይሁዳን ድርጊት ቢያውቀውም ገና ባልበደለው በደል ግን ቀድሞ አልገፋውም። በዛሬው ማንነቱ ብቻ የተቀበለው ሰው ክብሩንም ሐሳሩንም የሚወሰነው ዛሬውኑ በሰራው ሥራ መሆኑ ለማስተማር ነው። የዚህ ተጨማሪ ጉዳይ ደግሞ ክፉን ሰው ምክንያት ማሳጣት የሚገባ መሆኑን ለመንገር ነው። ይሁዳን ከመዋዕለ ስብከቱ ከክብር ሳያሳንስ ማዕረግ በመስጠት ያኖረው በኋላ ሹመት አግድሎብኝ ነው እንዳይልም ጭምር ነበር። በአስራት ላይ ሹሞ የገንዘብ ፍላጎቱንም እንደተመኘ ይወጣለት ዘንድ ነጻ ፍቃድን ሰጥቶት ስርቆቱን ታግሶታል። ጌታ አስራቱን በሌላ ሐዋርያ እጅ ቢያደርገው እንዲጠበቅ እያወቀ ለይሁዳ የሰጠው ጾሩ ቢቀልለት ብሎ ብቻ ሳይሆን ምክንያትም ሊያሳጣው ነውና። ይህም ከሆነ በኋላ ሲሰር
ነገር ጌታችን መስረቁን እያወቀ በፍጹም ታግሶታል። ብዙ ሰዎች በይሁዳ ዙሪያ የተለያዩ ጥያቄዎችን ያነሳሉ። ለዚህም መልስ ሲሆን ዘንድ ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌልን በተረጎመበት 80ኛው ድርሳኑ ላይ የተናገረውን አቅርቤላችኋለሁ። ወንጌላዊው በመሸም ጊዜ ከ12ቱ ደቀ መዛሙርቱ ጋር በማዕድ ተቀመጠ ይላል። ደቀ መዛሙርቱ እንዳዘዛቸው ማዕዱን ካዘጋጁ በኋላ ምሽትም በሆነ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ከ12ቱ ደቀ መዛሙርት ጋር በማዕድ ተቀመጠ። ሲበሉም እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጠኛል አለ። ለማዕዱ ከመቀመጣቸውም በፊት ጌታችን ይሁዳን እግሩን አጥቦታል። እንዲህ አሳልፈው ለሚሰጠው ለይሁዳ እንዴት ይጠነቀቅለትና ያዝንለት እንደነበረ መመልከት ነው። ምክንያቱን ሲናገር ይሁዳ አሳልፎ ይሰጠኛል ሳይሆን ከእናንተ አንዱ ነውና የሚለው ይኸውም ይሁዳ የልቡን አውቆ ሌላ ሰው ሳያውቅበት ንስሐ ይገባ ዘንድ ነው። አንዱን ይሁዳን ለማዳን ብሎም ሁሉንም አስደነገጣቸው። ከእናንተ መካከል ከ12ታችሁም አንዱ የአፌን ትምህርት የእጄን ታምራት ያደመጠና ያየ ከእኔ ተለይቶ የማያውቀው ጎንበስ ብዬ እግሩን ያጠብኩለት ተስፋ መንግሥተ ሰማያትን የሰጠሁት እርሱ አሳልፎ ለሞት ለመከራ ይሰጠኛል በማለት ሁሉንም አሳዘናቸው። ያ የተቀደሰው ጉባኤ በአንዱ በይሁዳ ምክንያት በከባድ ጭንቀትና ሐዘን ውስጥ ገባ። ወንጌላዊ ዮሐንስም ደቀ መዛሙርቱ ስለምን እንደተናገረ አመንትተው እርስ በርሳቸው ተያዩ ይላል። ምንም እንኳን 11ዱ ጌታን አሳልፈው ለመስጠት ባያስቡም በይሁዳ ምክንያት እርስ በርሳቸው በፍርሃት ተጠያየቁ። ወንጌላዊ ማቴዎስ እጅግም አዝነው እያንዳንዱ ጌታ ሆይ የሚያስይዝ እኔ የሆነን ይሉት ጀመር ይላል። ጌታችንም መልሶ ከእኔ ጋር እጁን ወደ ወጭቱ ያጠለቀ እኔን አሳልፎ የሚሰጠኝ እርሱ ነው አለ። ሁሉንም ከጭንቀታቸው ሊያላቅቃቸው በወደደ ጊዜ በፍርሃት ተንጠው ሊሞቱ በተቃረቡ ጊዜ ብዙ ጥያቄን ባነሰው ጊዜ አሳልፎ የሚሰጠው ማን እንደሆነ ተናገረ። ነገር ግን ይህን በዚህ ሰዓት መናገሩ እነርሱን ከሐዘናቸው ረፍት ለመስጠት ብቻ አይደለም፣ አሳልፎ የሚሰጠው ይሁዳም ከስህተቱ ይመለስ ዘንድ ነው እንጂ። ምክንያቱም ጌታችን እንዲሁ ስሙን ሳይጠቅስ በደፈናው ሲናገር ሰምቶ ሊታረም አልቻለምና አይነ ልቦናው የጋረደው ጭንብል አውልቆ እርሱ እንደሆነ ገልጦ እየነገረው ነበርና። ሁሉም በከባድ ሐዘን ተይዘው ሳለ ጌታ ሆይ እኔ ሆነን ይሉት ነበር። እርሱም መልሶ ከእኔ ጋር እጁን በወጭቱ ያጠለቀ እኔንም አሳልፎ የሚሰጥ እርሱ ነው። የሰው ልጅ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወየውለት፣ ያ ሰው ባልተወለደ ይሻለው ነበር አለ። በዚህ ተግሳጹም የትህትናውን የርኅራኄውን ብዛት አስተውሉ። ምክንያቱም ይህ ንግግሩ የወቀሳ አይደለምና የፍቅርና የአቅርቦት ነው እንጂ። ይኸውም ይሁዳ አስቀድሞ ምንም ስላላስተዋለ አሁንም የበለጠ እንዲያስተውል የሚያደርገውን ክፉ ነገር እንዲያስተውልና ካለበት ድንዛዜ እንዲነቃ ነበር። ለዚህም ነው ይህን በሰማ ጊዜ ይሁዳ መምህር ሆይ እኔ እሆንን የሚለው። ወዮ እንደምን ያለ ስንፍና ነው! ራሱን የሚያደርገውን እያወቀ መልሶ እኔ እሆንን እያለ ይጠይቃልና። ሰው አፍቃሪውና ትሑቱ ኢየሱስም ምን አለው? አንተ አልህ፣ አንተ ኃጥእ፣ አንተ ርኩስ፣ አንተ የሰይጣን ማደሪያ፣ አንተ ፈሪሃ እግዚአብሔር የተለየ ሰነፍ፣ አንተ አታላይ፣ አንተ በራስ መንገድ የምትመራ ከሃዲ፣ ይህን ስራን ማለትም እኔም በመሸጥ በ30 ብር የተስማማ ሰውረ ደግሞ መልሰ እኔ ሆንን ብለህ ትጠይቀኛለህ አላለውም። ምን አለ ታዲያ ጌታችን? አንተ አልህ። ይኸውም ትዕግስትን ሲያስተምረን ነው። ጌታም ራሱ ይሁዳ ባለበት ስለ ይሁዳ የተናገረው በአካል ከሐዋርያት ጋር ቢሆንም በምግባርና በአመለካከት ከነ ሐናና ቀያፋ ጋር በመሆኑ ነበር። ሰዓቱን በደረሰም ጊዜም ይሁዳን የምስመው እርሱን ያዙት ብሎ ምልክት ሰጣቸው። ወደ ጌታችንም ቀርቦ መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ይሁዳም ጌታችንም በመሳም አሳልፎ ሰጠው። ትላንት ይሁዳ ወዳጅ እያለ የጠራውን አማናዊውን ኢየሱስ ክርስቶስን ስሞ ለመከራ መስቀል አሳልፎ ሰጠው። ከስብከቱ ከበረከቱ ከፍቅሩ ከመግቦቱ ያለየውን ጌታም በመሳም አሳልፎ ሰጠው። አሳልፎ ከሰጠውም በኋላ አሁንም በይሁዳ ሕሊና ያለው ሌላ ብልጠት ነበር። በመጀመሪያ ደረጃ ራሱን የተሻለ ሐሳቢ አድርጎ ስለወሰደ ከሐዋርያት ተደብቆ ከፈሪሳውያን ገንዘብ ተቀብሎ ጌታን አሳልፎ ከሰጠ በኋላ ጌታ በተአምራት ሲሰወርለት ገንዘቡን አግኝቶ ከሐዋርያት ጋር ሆኖ ለመኖር ነበር። በማቴዎስ ወንጌል ምዕራፍ 27 ቁጥር 5 እንደተጻፈው ይሁዳ ታንቆ ሞቷል። ይሁዳም ጌታ ራሱን አሳልፎ በሰጠ ጊዜ ፈጥኖ የታነቀው ሲኦል ገብቼ ካገኘኝም ትቶኛ አይወጣም ብሎ ጽድቁንም በብልጠት በቀመር ይፈጽም ነበር። ሁሉም ግን አልተሳካም። ድህነት በየዋህነት በእውነተኛ ንስሐ እንጂ በብልጠት በቀመር ሊያገኙት አይቻልምና። የይሁዳ ታሪክ ብዙ ያስተምረናል። እኛም ራሳችንን መመርመር ያስፈልገናል። ስንቶቻችን ነን በኃጢአት በመጥፎ ምግባር በክፋት ጌታችንን ስመን አሳልፈን እየሰጠን ያለ ነው? ራሳችንን ወደ ጽድቅ ሥራ
ወደ መልካም ማንነት መመለስ ይገባናል። እግዚአብሔር አምላክ ሁላችንን በምሕረቱ ይጎብኘን፣ መጨረሻችንን ያሳምረልን። ወስብሐት ለእግዚአብሔር። ውድ የግሩማን ሚዲያ ተከታታዮች ይህንን ቪዲዮ ላይክ በማድረግ ያበረታቱን። እርሶም ያሉትን ሐሳብ በኮሜንት መስጫ ውስጥ ይጻፉልን። ይህንን ቻናል ሰብስክራይብ በማድረግ የቤተሰቦቻችን አንዱ አካል ይሁኑ። አዳዲስ መንፈሳዊ ግሩም ታሪኮችንና ሐሳቦችን ስንለቅ ወዲያውኑ እንዲደርሱ የደወል ምልክቷን ይጫኑ። በሌላ ቪዲዮ እስክንገናኝ ቸር ቆዩኝ።